በኪነ ጥበብ ልጅ ምን ሆነ ነው? ሙዴን እኮ አበላሽብኝ እኮ። አንተ ከዚህ ድንግላት የለም። አሁን በሚካሄደው ነገር ደስተኛ ነህ? ምንም እየገባኝ አይደለም። ፈታ ማለት አልችልም። ሁሉም ነገር የሚሆነው እኮ በፈጣሪ ነው። አሁን ምን ኑሮ ነው ፈታ የምንለው? ግን ጭንቅላት አለ? ይሄው ያያለ ወዝወዝ እያለ አሁን እንደሌለ አረጋግጥኩኝ። አሁን በያዝከው መንገድ በኋላ ላይ ወይኔ እንደምትል እርግጠኛ ነኝ። እሺ ምን አድርግ ነው የምትለኝ? አንተ የምታደርገው ካለ ንገረኝ። እኔ የምለውማ የገቡበት ገብተን እንፈልጋቸው ነው የምለው። እነሱ አልፈልጋችሁም ብለው አይደል እንደ ቅርጫ ሊከፋፍሉ ነው የነበረው። እነሱ የፈለጉትን ማለት መፍት አላቸው። እኛ ግን ውሳኔያቸውን ተቀብለን መስማማት አለብን። ቆይ ያልተሞከረ ነገር አለ? ሽማግሌ ጎረቤት ንስሐ አባት ይቀረ ምንም ነገር የለም። ልክ ነህ። አሁን ካልኩ ውስጥ እኛ የሞከርነው ነገር ምንም የለም። እነሱ ያላሰቡልን እኛ እንዴት ብለን ነው የምናስብላቸው? እኔ ግን ሳስበው ወንድምህ ነው አሉኝ እንጂ ምንም የደም ግንኙነት የለንም። እባክህ ተወኝ፣ ልዝናናበት። ቆይ ግን እህቴ የሆነስ ነው ግን እየነበብሽ ያለሽው እንዴ? የውሸት ማንበብ አለ እንዴ? ሀሳብሽንና ትኩረትሽን ሳትሰበስቢ ካነበብሽ የእውነት እንዳነበብሽ አይቆጠርም። አይ እኔ ምንም አላልኩም። ቆይ ግን እዚህ ቤት ውስጥ ምን እየተካሄደ ነው ያለው? እናትና አባታችን እኮ ሄደዋል። ለዛውም ሊለያዩ ሊፋቱ።
እና በእኛ ቤተሰብ ተጀመረ እንዴ? በቃ አልተስማሙም፣ መለያየት መረጡ። ምንም አልተሰማሽም ለመለያየት በማሰባቸው? ምን ይሰማኛል? ቢያስቡ ኖሮ እኮ እኛ እንደምንጎዳ ማሰብ ነበረባቸው። ይኸው ትተውን ከሄዱ ስንት ወር ሆናቸው። እኛ እንተውናቸውም እነሱ እንዲመለሱ ምን እናደርግ? ወንድሜ ለአንተ ያለው ሲመጣ ይመጣል፣ ካልሆነ ግን ይቀራል። እነዚህ ልጆች እንዴት ነው ለመኖር ያሰባችሁት? ይሄ ቤት እኮ የኪራይ ነው። ስማ፣ ስለዚህ ጉዳይ ለማውራት አንተ ገና ነህ። ይህን ነገር ከኢዮብ ጋር ብታወሩ መልካም ነው። እርግጠኛ ነኝ ሆስፒታል ውስጥ ስለወጣን ነው እንጂ እኔና አንቺ እህትና ወንድም አይደለንም። አንተ ግን ሳስበው ውስጥ ከአያቴ የምትበልጥ ሴት አለች እንዴ? ምን አለበት እንደ እድሜ ብታስብ? እኔ ስለሆነ አንቺ ውስጥ ቆይ ግን ትንሽ ልጅ ነው ያለው ልበል? እሰይ ደግ አደረኩ። እንዳንተ ከማርጀት እንደኔ ትንሽ ነው ደስ ይላል። አጎቴ ለምንድን ነው ስልክ የማያነሳው? ሰዎቹ ሊፋቱ ነው። ቆይ ግን ማንም ግድ የለውም? አቤት ጭካኔ! እሺ ትልቁ አጎቴ ቆይ ግን ጆሮ ይሰራል? አልገባኝም። ምን ማለት ነው? ክስ ደውል አልሰማሁም ነው ወይስ ንቀት ነው ብለህ ትንሽ ነው ብለህ የማታነሳው? ሲጀመር ስልኬ ሳይለንት። ለምንድን ነው አንተን የምንቅ? አንተ እኮ የልጅ አዋቂ ነህ። ይኸውልህ ማስመሰሉን ተውና፣ ለምንድን ነው ቆይ ግን አባትና እናቶቻችን ሲለያዩ ዝም ጭጭ አልኩ? አንተ ላነጋገር ለከት ይኑር። ሲጀመር ለጠየቀኝ ጥያቄ መልስ። ማንም ዝም ጭጭ አላለም። ሲቀጥል እናንተ ናችሁ ይሄን ቤት ለቀን አንወጣም ስላላችሁ እነሱ ትተው ይወጡት። በቃ ላስቆምህና ቆይ እሱ ሲጣሉ ዝም ትላለህ እንዴ? ነው ወይስ እነሱ የውሸት ነው የሚዋደዱት? አንተ ግን የእውነት 13 ዓመት ነው? ምን ነው ተጠራጠርክ እንዴ? ኧረ ለምን አጠራጠራለሁ? እኔ ሳስበው ቀን 1-2 እያሉ ወደ ኋላ እየጎተቱ ቆጠሩክ እንጂ በእርግጠኝነት አንተ ታላቂ። ይኸውልህ የሆነ ብሎን የላለ ይመስለኛል። አጥብቀው የቤት ኪራይ እየደረሰ ይመስለኛል። ምን ይሻላል? እኔ የምልህ አጎቴ የቤተሰቡን ጫና በሙሉ ወን እየተወጣኝ ከ20ኛ ደረጃ ወደ 15ኛ ደረጃ መጣ። ይኸውልህ እንደዛ ከሆነማ ጎበዝ ሆነሃል ማለት ነው። በዚሁ ነው መቀጠል ያለብህ። እንደዚህ ከሆነ ወደ ስንተኛ ትመጣለህ መሰለህ? ወደ 1ኛ ትመጣለህ ማለት ነው። ገባ? ስማ እያሾፍክብኝ ነው እንዴ? ቁጥሮች እኮ ከ1 ነው ጀምረው ወደ ላይ ነው እንጂ የሚሄዱት ከ20 ወደ ታች እኮ አይመጡም። ይኸውልህ ስማኝ፣ አንተ ትምህርት ላይ ጠበቅ ብታረግ ኖሮ ይሄኔ ውስጥ ያለ ሽማግሌ ወጣና ትምህርት ላይ ጎበዝ ትሆን ነበር። እኛንም አታደርቀን ነበር። አሁን ምንድን ነው የፈለገው? አሁን ቀልድ ነው። መፍትሄ ይፈልግ ወይም ደግሞ እኔ ላናግራቸው። እሺ ግድ የለም እናየዋለን። አሁን ግን ሁሉንም ሰብስባቸውና አውሩ ነው እንድሰበስባቸው። አንተማ ወንድሜ ውስጥ አለ እርግጠኛ ነኝ። እሺ ልጄ ኤልሻዳይ ምንድነው ዛሬ ደግሞ ቆዝማል? ምን እባክህ ቤተሰቦች የተጣልደው አንድ ነገር ለማፍረስ እንጂ ለመገንባት አስቸጋሪ እንደሆነ ነው የተረዳሁት። እንደውም እጠይቃለሁ እያልኩ የት ጠፍተው ነው? አይቻቸው አላውቅም።
ቤት ሊያፈርሱ ተሰማርተዋል። አልገባኝ። ምን እያልክ ነው? ሊለያዩ ነው። እንዴት? በጣም አይደል እንዴ እነሱ እኮ የሚዋደዱት። እስቲ አሁን ለምሳሌ ይህን ሱቅ ተመልከተው። ባዶ ነበረ። እቃ እየገባበት እያማረበት ሰው እየሳበ መጣ። እኛም ቤተሰብ ግን ባዶ እየሆነ ነው የሚመጣው። ቆይ አንተ ምንድነው ያለ እድሜ እንደዚህ ሼባ ያደረገ? አንድን ሰው በአስተሳሰብ ሲበልጥህ እንዲህ ነው ብለህ ስም የምታወጣለት። በል ስራ ይስራበት። መጣሽብኝ እንጂ አልመጣህብኝም የሚባል አባባል አለ። በቃ በልቸው። ሰላም እዮ ኑ ቆይ ግን አጎቴ ምንድነው እንደዚህ የሚያስጨው? ያውም በዚህ ዘመን ቴክኖሎጂ በረቀቀበት ቻት ይደረጋል፣ አትሊስት ይደወላል። መች ጀምሮ ነው እና እህቴ ጫት መጫ ጫት እኔ ጫት ዘመን አሁን የፈለኳችሁ ለቁም ነው። አላበዛችሁትም እንዴ? አባታችሁ ስልክ እየጠራ ነው። አይነሳም። ቆይ እናታችሁ ጋር እንደውል። እሷም አታነሳም። ቆይ እኔ የምለው አባታችሁ ከሀገር ውጭ ነው ወይ ስራ እየሰራ ነው ወይ ተኝቶ ይሆናል። እናታችሁ እዚህ ሀገር ውስጥ ሆና ሰዓታችን ተለያየ እንዴ? ምንም አልገባኝም። እኔ ግን የላይቭ ሰዓቴ እያለፈብኝ ነው። ዝም በይ ላይቫ። ኧረ እኔ ኳስ ማየት አለብኝ። ዛሬ ደግሞ ደርቢ ነው። አሁን ከምትል መጀመሪያ በትክክል አትናገርም? ምን አገባኝ እኔ ስለአንተ ደርቢ ኳስ። ምንም ሀሳባችሁ ውሃ አይደፋም። ይህም ቤተሰብ ለመመለስ መነጋገር አለብን። አሰሙም እንዴ? እንደዚህ ተሰብስባችሁ ማግኘቴ በጣም ጥሩ ነው። በጣም አሪፍ ነው። ይኸውልህ ማነው ኤልሻዳይ፣ እባክህ ይሄ የተሰበሰበውን ሀሳብ አንተ ስታወራ ይበተናል። ዝም ማለት ትችላለህ? ቀጥል። እሺ። ኧረ በእናታችሁ እኔ እኮ 10 ደቂቃ ብቻ ነው ያለኝ። ለተመልካቾቼ መድረስ አለብኝ። ኧረ እኔ የሚደግፈው ቡድን ማን እንደተሰለፈ አላውቅም። ሂጄ ማየት አለብኝ። እስኪ አንዴ ዝም በሉ። አንዴ ልሞክር። የሁለቱም ስልክ አይነሳም። እዚህ በላይ ምንም ማድረግ አንችልም። ቆይ ግን በቃ ይሄን ቤተሰብ ለመመለስ ይሄንን ስልክ ደውላችሁ ብቻ መሞከር ብቻ። ከዚህ በላይ ምን እናድርግ? መደወል ይሻላል። ስልክ ከመደወል ውጪ ሌላ ምርጫ አለ? መምሰል። እናታችን ያለችበት ቦታ ሄደ መፈለግ። ቆይ እኔ ያልገባኝ ነገሮቹን ሁሉ ወደ እኔ የምታመጣቸው እኔ ላፋታቸው የፈለግኩ እመስልሃለሁ? ኧረ በእናታችሁ በኋላ ትጨቃጨቃላችሁ። እኔ ሰዓቴ ደርሶብኛል። ማን እንደተሰለፈልኝ መሄድ ትችላላችሁ። አንድን ነገር ለማድረግ በሙሉ ልብ ካልሆነ ምንም ዋጋ የለውም። መሄድ እንችላለን።
እሺ ሳሚ አንተስ ምን አለ? ምን እኔ እንኳን ምንም ነገር የለኝም። ያው ብቻን መሆን ከፈለክ ብዬ ነው ጊዜ ልሰጥ። ይልቅ አንድ ነገር ለማክረህ ነበር። ምን? ከዚህ ቤት ከወጣን ግን የት እንደምንገባ ግን አስበዋል? ያው ከዚህ ቤት ከወጣችሁ እኔ ቤት ነው የምትገቡት። ያሉትን ተከራዮች እንዲወጡ ነገር እዛ እንገባለን። በቃ ይሄ ነው ያለው ምርጫ። ግን ይሄንን ግን ለልጆቹ መናገር የለብንም። ለምን ደግሞ አልነግራቸው? ምክንያቱም የልብ ልብ ተሰምቷቸው ሊያስቡ አይችሉም። እያያቸው ነው፣ አእምሮ የላቸውም። ያው ሁሉም ሰው እኮ አእምሮ ልክ አይደለም። እንዴት ማለት ጥሩ። ይኸውልህ ሁሉም ሰው በእድሜው ልክ ሲያስብ አእምሮ ልክ ነው ማለት ነው። ግን ከእድሜው ወጣ ያለ ሀሳብ ካለው የዛኔ አእምሮ ላይ ችግር አለ ማለት ነው። ልክ እንዳንተ ከእድሜ ወጣ ስላልክ ማለት ነው። ገብቶሃል አይደል? ገባኝ። ሾርኔ አለ ማለት ፈልጌ አይደለም። አሁን ሳበዛው ምን አለ እንደ እድሜ እኩዮች ብትሆን መውጣት ትችላለህ። አረ አይ ጊዜ ያረጋል የውሻ ሚዜ ያለች እውነትህን ነው። የቀና ይስፋ ቤቱ። ይሄ ቤተሰብ ምንድነው? ያንቀላፋችሁ ነው? ታብታብ አድርጉ። ፍላወር ምናምን የሰጣችሁኝ እንዴ? ምንድነው? የተሳሰብን አይደለም? ይሄ ታብታብ እያረጋችሁ። አንቺ ደግሞ ምንድነው የምታንቀላፊው? አቦ ቶሎ ቶሎ ተቀቢው። ታብታብ እያደረጋችሁ። አንቺ ደግሞ ምንድነው እስካሁን የምታንቀላፊው? ዱቄቱን ተቀቢ እንዴ! ምንድነው የሚያሳፍርሽ? ስንት ነገር አይደል እንዴ ስትቀጭኝ የነበረው? አላሽም የፀጉሬ ሁሉ ተበላሽቷል። አሁን ኮን ታጥቤ የገባሁት። ሃይ ታብታብ አድርጉ። ምንድነው እንዴ? አረ ቤተሰብ አይደለም እያያችሁ አይደል እንዴ? ምንድነው? እያፈረች ነው። ትቀባ ነው የምላችሁ። ተቀቢው በቃ። ምንድነው? እኔ አላምንም። ወይኔ አትሊስት የሰበሰብኩትን ኮይን እንኳን መውሰድ አልነበረብኝ። ጋይስ ምን ፊታችሁን ዝብዝባችሁት? መብራት ጠፋ። ያናድድ። ያውም እኮ ቅጣት እየተቀጣጣ ነበር። ብዙ ኮይን ከሰበሰብኩኝ በኋላ አሁን እንደዚህ መሆን ነበረበት? ያንቺ እኮ ቀላል ነው። እኔ ያለው አይደል እንዴ? አንዱ በግራ ቀኙ ሊያገባ ሲል ፒያሳ አድርጎ መብራቱ የጠፋው። ዝም በል የኔ ያንቺ አትበሉ። እኔ ያለው አይደል እንዴ? ምን የመሰለ ወጥ እየሰራው የጠፋው። እዚህ በኋላ የሚጣፍጥልኝም አይመስለኝ። ምን ነው ከዩቲዩብ እየኮረጅክ ነው እንዴ የምትሰራው? አሁን አግብቶት ይሁን ስቶት ቢያገባ ባያገባ እኔ ምን አገባኝ? ያገባኛል። አሁን ጨርሳችሁ? ገና እኮ ከጀመረ 15 ደቂቃ ላይ ነው የጠፋው። ምንድን ነው የምትለው? እኔ ደግሞ 1 ሰዓት ሙሉ ነው ያበሰልኩት። አልደረሰም። ግን እኮ ሁላችሁም ያልገባችሁ መፍትሄው እኮ በእጃችሁ። እንዴት? ያንቺ ግን መፍትሄ የለውም። ታዲያ ምን ተዘባረቃለህ? እስኪ ዝም በይ። የኔን መፍትሄ ንገረኝ። እንደው ድከሙ ሲላችሁ ነው እንጂ ቱሪናፋ ምንም መፍትሄ የለውም። አሁን ለምሳሌ ኳስን በሬዲዮ ተመልከቱ እንደሚለው ኳስን በሬዲዮ ማዳመጥ ይችላል። አንተ ደግሞ ምን አይነት ጭንቅላት ነው ያለህ? እባክህ እሺ እኔስ ያንተ ደግሞ ልንገርህ። ከሰል የተባለው ነገር አለ። በከሰል መስራት ትችላለህ። አቤት መፍትሄ አምጥታው ልብ ውልቅ ብሏል። ጉረኛ እንደፈለግሽ ማለት ትችያለሽ። እኔ መፍትሄውን ተናግሬያለሁ። ያንተ ደግሞ ይባስ እንዴ? ቆይ ውጪ እኮ መብራት ይታያል። አንተ ኤልሻዳይ መብራቱን አጥፍተው ብቻ እንደው እኛ ጋር ብቻ ነው እንዴ የጠፋው? ምን ያስቃል? መልስለታ አጥፍተዋል። እንዳጎትነቴ አዋርዳኝ ከሆነ ግን ልብ አድርግ፣ ነግሬሃለሁ።
ዘቅጥ ወደ ታች። እንዴት እንዴት ምግብ የምታገኝ መስሏል። ቆይ ጠብቅ፣ ሳላላ ምን ነው የባ ፊትን ዘፈዘፍከው? እባክሽ ተሸነፍ እና አሸንፎ ነገ ያሸንፋሉ። በተሸነፍን ቁጥር ዋንጫው እየራቀን ስለሚሄድ ለዛ ነው የተናደድኩት። ታዲያ ለምን እንዳሸንፏት ነግራቸው? አንቺ አትቀልጂ፣ ከላይ እስከታች እንቆላለፍሽ። ለነገሩ አንተ ምን ታደርግ? እናትና አባታችን ናቸው ጸባይ ይገዛል ብለው ካራቴ ቢያስተምሩ ጭንቅላቴ ላይ ወጣ።